ሰላም ውድ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በዋናነት የመጣሁት ስለ ፓስፖርት ጉዳይ ላወራችሁ ነው። እንደምታውቁት የፓስፖርት ጉዳይ በፊት ላይ የወረቀት ነበረ። አሁንም በእርግጥ የወረቀቱ ነው፣ ግን ዲጂታል ሆኗል። ያ የወረቀቱ ፓስፖርት በፊት ለማውጣት በጣም ብዙ እንግልት ነበረው። በጣም ብዙ ቦታ ትሄዳላችሁ፣ ትለፋላችሁ፣ ትመላለሳላችሁ፣ ወረፋ መጠበቅ፣ በጣም ብዙ ነገር ነበረው። እንደምታውቁት ግን አሁን ኢሚግሬሽን ባወጣው አዲስ ስርዓት መሰረት ኦንላይን ነው ሁሉን ነገር የምትጨርሱት ማለት ነው። ኦንላይን ነው የምትሞሉት፣ ኦንላይን ነው ሁሉን ነገር የምታስገቡት። ኢሚግሬሽን የምትሄዱት ለሁለት ነገር ብቻ ነው። የመጀመሪያው የምትሄዱት ኢሚግሬሽን አሻራ ለመስጠት ነው። ሁለተኛ የምትሄዱት ደግሞ ኢሚግሬሽን ምን ለማድረግ ነው? ፓስፖርታችሁን ለመውሰድ ብቻ ነው። ስለዚህ ኦንላይን ላይ ሁሉንም ነገር ጨርሳችሁ ነው የምትሄዱት ማለት ነው። ስለዚህ ኢህሳን ኦንላይን የፓስፖርት ቀጠሮ አገልግሎት ደግሞ ይህንን አገልግሎት ለእናንተ በታማኝነት ሊሰጥ ሁሉንም ዝግጅቱን ጨርሷል። እንደሚታወቀው እስካሁን ለብዙ ሰዎች የፓስፖርት አገልግሎት ሰጥተናል። አዲስ ፓስፖርት፣ የጠፋ ፓስፖርት፣ ፓስፖርት እድሳት፣ እርማት፣ ለተሰረቀ ፓስፖርት፣ ለነዚህ ሁሉ ነገራቶች እኛ ጋር መፍትሄ ያገኛሉ። ቁጭ ብለን በኦንላይን ሁሉን ነገር ሞልተን ክፍያውን ፈጽመንልዎት ከዛ በኋላ እርስዎ ይዘው የሚሄዱትን ሰነድ እንሰጥዎታለን። እርስዎ በዛ ሰዓት ይዘው በሚሄዱበት ቀን ያንን ነገር ይዘው ይሄዳሉ ማለት ነው። ስለዚህ ኦንላይን ላይ ፓስፖርት ማንኛውም መረጃ የምትፈልጉ ከሆነ ጠይቁኝ፣ መረጃ የምሰጣችሁ ይሆናል። አዲስ ፓስፖርት ማውጣት የምትፈልጉ፣ የጠፋ ፓስፖርት ያለባችሁ ሰዎች በሙሉ ሁሉንም ነገር መታችሁ በውስጥ መስመር አናግሩኝ፣ ከታች በሚጻፈው ስልክ ቁጥር አናግሩኝ። ለዛ ሁሉ መፍትሄ የሚሰጣችሁ ይሆናል ማለት ነው። ኢህሳን ኦንላይን የፓስፖርት ቀጠሮ አገልግሎት ስለማንኛውም በኢትዮጵያ የፓስፖርት ጉዳይ ላይ ያላችሁን ጥያቄም ሆነ ሀሳብ ማቅረብ ትችላላችሁ። መልስ የምንሰጥ ይሆናል ማለት ነው።